በጌታ በኢየሱስ ስም ሰላም እላችኋለሁ። ከእስራኤል ጋር በተገናኘ አንዳንድ ሀሳቦችን አንስቼ ነበር ከዚህ ቀደም። እስራኤልን በተመለከተ እኛ ክርስቲያኖች በጣም አስጠንቅቄ ልነግራችሁ የምፈልገው ነገር ቢኖር በምንም አይነት መልኩ እስራኤላውያንን የሚቃወም ኔጌቲቭ የሆነ አቋም እንዳትይዙ በጌታ በኢየሱስ ክርስቶስ ስም ሆኜ ልነግራችሁ ፈልጋለሁ። ምክንያቱም በእስራኤል ላይ የምትይዙት አቋም በሕይወታችሁ ላይ በረከትንም እርግማንም የማምጣት ኃይል አለው። ምክንያቱም በእነዚህ ህዝቦች ላይ የተነገረ የእግዚአብሔር ቃል አለ። በተለይ እግዚአብሔር አብርሃምን ሲጠራው የሚባርኩን እባርካለሁ፣ የሚረግሙህን እረግማለሁ የሚል አምላካዊ ቃል ኪዳን ተሰጥቶታል። ስለዚህ እነዚህ ህዝቦች የአብርሃም ዘሮች ናቸው። ስለዚህ ለአብርሃም የተነገረው የእግዚአብሔር የተስፋ ቃል በእነሱ ላይ ተፈጻሚነት አለው። ምክንያቱም ለአብርሃም የተሰጠው የተስፋ ቃል ለልጁ ለይስሐቅ እንዲጸና ተደርጓል። ለልጅ ልጁ ለያዕቆብ እንዲጸና ተደርጓል። ከያዕቆብ ለተገኙ ለ12ቱ ነገድ እስራኤል አባቶች ለእነሱ እንዲጸና ተደርጓል። ዘሆል እስራኤልን ደግሞ እንደ መንግስት ይሄ ቃል ይሰራል በእነሱ ላይ ማለት ነው። ስለዚህ በእነርሱ ላይ የምታደርጉት ማንኛውም ተቃውሞ ከእግዚአብሔር ዘንድ ፍርድን ይዞባችሁ እንደሚመጣ ይህንን ልታውቁ ይገባል። በታሪክ ደግሞ ይሄ የተረጋገጠ ጉዳይ ነው። ሩቅ ሳንሄድ በእኛ ሀገር ታሪክ ጋር እንኳን በተያያዘ እስራኤል በምትመሰረትበት ጊዜ እንደ ሀገር ከተሰደዱበት ከተበታተኑበት ተሰብስበው ሀገርን መንግስትን ለማቋቋም በተባበሩት መንግስታት ድርጅት እስራኤልን በተመለከተ ድምጽ በሚሰጥበት ጊዜ ኢትዮጵያ ከአረብ ሀገራት ጋር ያላትን ዲፕሎማቲክ ሪሌሽንሺፕ አደጋ ላይ ላለመጣል ስትል የእስራኤል እንደ ሀገር ስትመሰረት ድምጿን አልሰጠችም። ድምፀ ተዓቅቦ ነው ያደረገችው። ዛሬ ግን ከአረብ ሀገራት የሚደርስብንን ግፍ የሚደርስብንን ሸር ሸፍጥ ሁላችንም እናውቃለን። የአደባባይ ሚስጥር ነው። እንደገናም ደግሞ የኃይለ ሥላሴ መንግስት ያንን በማድረጉ ምክንያት ምን አይነት ቀውስ ምን አይነት የተበላሸ ፍጻሜ ላይ እንደደረሰ ሁላችንም በታሪክ ውስጥ እናውቃለን። ስለዚህ በእስራኤል ላይ ያለን አቋም በጣም ጥንቃቄ የሚፈልግ ነገር ነው። ምክንያቱም ከነዚህ ህዝቦች ጋር እግዚአብሔር የጠበቀ ግንኙነት አለው። መለኮት የጠበቀ ግንኙነት አለው። ለድምጽ ብልጫ ብላችሁ ለጭብጨባ ብላችሁ የእግዚአብሔርን እውነት የእግዚአብሔርን ቃል እንዳትሸቅጡ፣ በእግዚአብሔር ቃል ላይ እንዳትዋሹ ጥንቃቄ አድርጉ። ምክንያቱም እነዚህ ህዝቦች የእግዚአብሔርን ቃል ወንጌልን ለሌላው ለተቀረው ህዝብ ለተቀረው ዓለም ለማድረስ ብዙ ዋጋ ከፍለዋል። ደም ከፍለዋል፣ ነፍስ ከፍለዋል፣ መስዋዕትነት ከፍለዋል። በዚህ ምድር ላይ በዚህ ዓለም ውስጥ ያለው ኑሯቸው፣ ጌጣቸው፣ ማናቸውንም ነገራቸውን ሁሉ ሀብታቸውን ሁሉ ተዘርፈዋል። ብዙ ስደት አስተናግደዋል። ብዙ ጥላቻ፣ ብዙ መገፋት ደርሶባቸዋል። ይሄ ሁሉ ከእግዚአብሔር ጋር ባላቸው ቃል ኪዳን ምክንያት ነው ይሄ ሁሉ ስደት የደረሰባቸው። ሰይጣንም የሚጣላቸው የተለያዩ ስደቱንም የሚያስነሳባቸው ለምንድን ነው? የክርስቶስ ዘሮች፣ የክርስቶስ ዘመዶች፣ የክርስቶስ ቤተሰቦች ስለሆኑ ይሄ ሁሉ ችግር ይሄ ሁሉ አበሳ እየደረሰባቸው ያለው። ስለዚህ ስለነሱ ልንጸልይ፣ ከነርሱ ጎን ልንቆም፣ ልንረዳቸው ባገኘነው አጋጣሚ ሁሉ እስራኤልን ልንደግፍ ይገባል እንጂ ልንቃወማቸው አይገባም። እስራኤልን ህዝብ እንደ ጨካኝ አድርጎ መቁጠርም ትክክል አይደለም፣ ተገቢ አይደለም። ዓለም የሚያወራውን ሐሰተኛ ወሬ፣ የሰይጣንን የአውሬውን ወሬ ሰምታችሁ ከእስራኤል ጋር በጠላትነት ጎራ እንዳትሰለፉ
በእግዚአብሔር ፍቅር ላሳስባችሁ ፈልጋለሁ። ምክንያቱም በግል በቤተሰብ በአገር ደረጃ እርግማንን የሚያመጣ ነው በእስራኤል ላይ የምንይዘው አቋም ማለት ነው። በእስራኤል ላይ የምንይዘውን አቋም አዎንታዊ ከሆነ በረከትን ይዞልን ይመጣል። አሉታዊ ከሆነ ደግሞ እርግማንን ይዞ ይመጣል። ምክንያቱም የእግዚአብሔር ቃል የመለኮት ቃል ስለሚሰራ ማለት ነው። የሚባርከውን እባርካለሁ፣ የሚረግመውን እረግማለሁ ብሎ እግዚአብሔር ቃል ገብቶለታል። ስለዚህ እስራኤልን ልትባርኩ እንጂ ልትረግሟቸው አይገባም። ስለዚህ እግዚአብሔር እንዲያሳርፋቸው፣ እግዚአብሔር እንዲረዳቸው፣ እግዚአብሔር አቅም እንዲሆንላቸው፣ እግዚአብሔር ወዳየላቸው ትክክለኛ መስመር ውስጥ ትክክለኛ ተልእኮ ውስጥ እንዲገቡ ልጸልዩላቸው ይገባል እንጂ ከጠላቶቻቸው ጋር አብራችሁ እንድትጠሏቸው አይገባም። ምክንያቱም እግዚአብሔር ታሪክ በእግዚአብሔር እጅ ነው፣ በሰዎች እጅ አይደለም። ሐሰተኛ የበዙ ሰዎች አያሸንፉ። ሐሰትን የያዙ ብዙ ሰዎች፣ ቅጥፈትን የያዙ ብዙ ሰዎች፣ ሸፍጠኛ የሆኑ ዲያብሎስን የሚያመልኩ ብዙ ሰዎች አያሸንፉ። እግዚአብሔርን የያዙ ጥቂት ሰዎች ያሸንፋሉ። እውነትን የያዙ ጥቂት ሰዎች ያሸንፋሉ። ስለዚህ ከእውነት ጎን ከእግዚአብሔር ቃል ጎን እንጂ ነፋስ ጠርጎ ካመጣው አሉባልታ ጋር እንዳትተባበሩ በእግዚአብሔር ምሕረት ጠይቃችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።